ኢቭን ትንሽ ቆያችሁ ኢትስ ኦኬ ግን አስቀድሞ ማሳወቁ ጥሩ ነው ኦኬ ምክንያቱም ያንን ለሻጩ የሚሸጠው ኤጀንት ከእናንተ ጋር መስራት ይፈልጋሉ ምክንያቱም ግን የእናንተን ፍላጎት አያውቁም ደግሞ የሻጩን ፍላጎት ብቻ ነው ዋናው እንትን አሁን እሱ ላይ ትንሽ እናብራራላቸው ማንኛውም ጊዜ በግዢ ፕሮሰስ ላይ በምንሄድበት ቤት መኖሪያ ቤት በምንገዛበት ጊዜ ሁለት ወገን ያለው ሻጭ አለ ገዢ አለ ሻጭም የራሱ ኤጀንት አለው ገዢም የራሱ ኤጀንት አለው የሻጭ ኤጀንት በምንሆንበት ጊዜ የሻጭን ፍላጎት ለማሟላትና የሱን ብቻ ለመስራት ነው የምንስማማው ይሄ ማለት ምን ማለት ነው በተሻለ ዋጋ ለመሸጥ ብዙ ነገሮች ቤት ውስጥ መስራት ያለባቸውን ነገሮች ሳያሰሩ ገዢ አሰርቶ የሚገባበትን መንገድ ምናምን ብቻ ብለን ነው የምንቀጠረው እዛ አሁን እንዴት አድርጎ ነው ያ የሻጭ ኤጀንት ገዢ ኤጀንትን ደግሞ በአነስተኛ ዋጋ አገኝልሃለሁ ብዙ ነገሩን አሰራልሃለሁ ምናምን ሊለው የሚችለው ከራሱ ጋር ነው ኔጎሽየት የሚያደርገው doesn't make sense ስለዚህ ሁሉ ጊዜም የምለው ነገር ሻጭ ኤጀንት ጋራ ገዢ መስራት የለበትም ብዬ እኔ ደምድሜ ወስኛለሁ